ይፈልጋሉ አንተ ደግሞ ያሳለፍከው አፕስ ኤንድ ዳውንስ አለ አይደለ በኔ እድሜ ደግሞ ያሉት ወጣቶች አብዛኞቹ ተመርቀው የተቀመጡ አሉ እስከ 30 ዓመት ነው የሚሆኑ ብዙ ሰው የጠፋበት ዌው ነው አይደለ እንዴት ብለው ዌው ፈልገው አምጣው ኢትስ ጀስት አ ሎጂክ ግን ደግሞ ወደ መሬት ስንወርድና እንዳለንበት አገር they have to know something አንተ ያሳለፍከውን ነገር ግዴታ እነሱ ማሳለፍ የለባቸውም ካንተ መማር መቻል አለባቸው በትክክል ይጋሚ ሶ አሁን እኔ በጣም የሚሰማኝ ምንድነው it's time for technology ብዙ ነገር ቴክኖሎጂ ላይ አለ how to hack customer emotion የሚለው ላይ በጣም ቤዝድ ያደረገ አይነት ነገር ቢያጠኑ they can do better ይኸውልሽ አሁን ያነሳሽው ጥያቄ ትክክል ነው እኔ እዚህ ጋር ለመድረስ መስዋዕትነት ከፍያለሁ ያንን መስዋዕትነት ግን አንቺ መክፈል የለብሽ ከኔ ልምድ መነሳት አለብሽ ለምሳሌ እኔ 40 ነኝ ምንድነው 40 ዓመት መኖር የለብሽም አንቺ ከዚህ ጀምረሽ ወደፊት መሄድ ትችላለሽ ለመሄድ ግን በመጀመሪያ ዝግጁ ለመሆን ለምን ለውድቀት የወደቀ ሰው ነው የሚነሳው ሳትወድቂ አውትፑቱ መመኘት የለም ሰክሰስ ወይም ስኬት የሚባለው ነገር ሂደት ነው መነሻም አይደለም መድረሻም አይደለም ስለዚህ እነዚህ ሂደት ውስጥ ለመሄድ ደግሞ ዝግጁ መሆን ራስን ዝግጁ መሆን ለምሳሌ ውጤት ያልመጣለት ተማሪ ከዩኒቨርሲቲ ወጥቶ ስራ ላይ ያለው ተማሪ ተቀጥሮ ደሞዙ የማይበቃው ሰው መጀመሪያ ምንድነው ማድረግ ማሰብ ምን ብሰራ የትኛውም በሞከር ነው ቁጭ ብሎ አስቤ ደከመኝ የሚባል ነገር አይመቸኝም እኔ አስቦ መድከም አይደለም አንዷን ይዞ ግን ይሞክራት ያቺ የሞከራት ነገር ምንድነው ትምህርት ነው የምትሆነው ደግመህ እዛ ቦታ አትወድቅ ስለዚህ በመጀመሪያ ደረጃ ራስን ለሥራ ማዘጋጀት ስራ የለም ይላል አዎ እንካ ብሎ በእጅ የሚሰጥ ግን ስራ የለም ራስን ለዛ ጉዳይ ማዘጋጀት ነው ስለዚህ ራስን ዝግጁ ለማድረግ ውጣ ውረዶቹን ለመቀበል ከተዘጋጀ ለውጥ ማታመጣበት ምንም ምክንያት የለም ምክንያቱም እያንዳንዱ ነገር የድግግሞሽ ውጤት ነው አንቺ ራስሽ የድግግሞሽ ውጤት ነሽ እኔ የድግግሞሽ ውጤት ነኝ ወጣቱ ይሄን ነው ማወቅ ያለው ከዛስ በየቀኑ ተቀምጦ የሚያነበውን ነገር ማስተካከል አለበት ሐሳቡ ማስተካከል አለበት ውሎውን ማስተካከል አለበት ማይሆን ቦታ ውለሽ ለምሳሌ አንድ አባባላ ከአራት ሌባ ጋር ከዋልሽ አምስተኛው ሌባ አንቺ ነሽ አራት አንባቢ ጋር ከዋልሽ አምስተኛው አንባቢ አንቺ ነሽ ስለዚህ ሂደትሽና ቦታሽን መምረጥ ከዛ በኋላ ራሱ ሂደቱ ወደ ምትፈልጊው ነገር ያመጣሻል አሁን ለምሳሌ አንድ አንባልከው ነገር ማለት ነው የኛ ጀነሬሽን ጠቃሚ ነገር ነው በየማሰበው ነገር ኢዝሊ ነገሮችን ጋዘር ማድረግ ይችላል ከዩቲዩብ ከጉግል ምናምን ግን የማወቅ ችግር ሳይሆን የመተግበር ችግር ነው ያለብን ኢንፎርሜሽን ነው የበዛባችሁ እያንዳንዱ 7 አይነት ምግብ በአንድ ድስት ውስጥ መክተት አይደለም ዋናት ይታይ አንዱ ይብሰል ሽሮአትን ተክተት መጀመሪያ የኢንፎርሜሽን ብዛት እኮ ስራ ላይ ያመጣ የሰው ልጅ የሚለውጠው ምንድነው ትኩረት አንድን ነገር አሳምኖ ጨርሶ ወደ ሁለተኛው መሄድ አብዛኛው አሁን ላለው ትውልድ ኢንፎርሜሽን በዛባችሁ ይሄ ደግሞ ለምን ያጋለጣል ኢንፎርሜሽን ይሄ እንዳርገው ይሄ እንዲላርገው እንደዚህ ሃይ ስቴቢሊቲ ከዛ አንስቴቢሊቲ ብቻ አይደለም ፕሮክራስቲኔሽን ያመጣል ብዙ የምታውቁት ነገር እዚህ ውስጥ አለ ግን መሬት የወረደው ጠብ ያለ ስለዚህ ዋናት ይታይ አንዱን ጨርሶ ወደዛ መሄድ ወደ ሁለተኛው መሄድ የኢንፎርሜሽን ችግር የለም ዘንድሮ ግን በጣም የሚገርመው ደግሞ አስቢው ከኔም ጄኔሬሽን በፊት የአያቶቻችን የአባቶቻችንን ብናይ ምንድነው ኢንፎርሜሽን በጣም ትንሽ ነው ጉግል ቢኖርም እኛ ሀገር አጠቃቀም አለ ቻት ጂፒቲ የለም የ5G ጄኔሬሽን አይደለም ስልክ ያለው ትንሽ ሰው ነው አሁን በቂ መጽሐፍ የለም አንድ መጽሐፍ ለ6 ለ7 ነው የሚያነቡት አይተሻል አሁን ይሄ ጋፕ ከመስራት ግን አላገዳቸው ሰርተው ለአገር የሚሆን ነገር አስቀምጧል አሁን ደግሞ ሁሉ ነገር እዚህ ጋር ታጨቋል አጠቃቀም ፎከስ ካላረግሽ አትለወጭ ስለዚህ ትልቁ ስራ ኢንፎርሜሽኑን ማጨቅ ሳይሆን ከዛች ውስጥ አንዷን መዞ ማውጣት ያቺ የተመዘዘችዋ ግን ፐርፌክት ትመጣለች ኢቭን ውድቀቱ የቱ ጋር ነው ስህተቴ የቱ ጋር ነው የሚለው ነገር ማለት ነው ምን ትፈልጋለሽ አሁን በዚህ ሰዓት ምን እንዲለወጥልሽ ትፈልጊያለሽ ይሄ ጥያቄ ነው ወጣቱ አይደል ምን ትፈልጋለህ እንትንም ፈልጋለህ ጥሩ ብር ፈልጋለህ ስንት ብር ምን ሰርተ ወዴት እንዴት የሚለውን ነገር ነው ይሄን አይመልስም ብዙ ኢንፎርሜሽን ያይቃል አሁን ያለው ሁሉ ሰው እንትን ነው በሁሉም ነገር ኤክስፐርት ነው ያሁን ወጣት ነው ለይ ኒችል ለይ አካባቢሽን በደንብ ለይ ስለዚህ አሁን ለምሳሌ ፎር ኤግዛምፕል አዲያም በመድረም ተታወቅ ማርኬቲንግ እና ብራንዲንግን በቃ አለቀ እሱ ላይ በርትተሽ አድመተሽ ሰሪ በቃ እሱን ካመጣሽ ምንድነው በቂ ሀብት አለ ከዛ ጀርባ ማርኬቲንግ የሚፈልጉ ድርጅቶች አሉ ብራንድን ማስረጽ የሚፈልጉ ብዙ ድርጅቶች አሉ እዛ ላይ መስራት ሁሉን ነገር እኔ ብቻ ልስራ አይደለም
ብዙ ስራዎች ምንድን ነው አንድ ሰው ሁሉም ነገር መስራት ሲል በጣም አደጋ አካባቢ ማየትና ሌላ ደግሞ ቲምሽን ማስተካከል። ምክንያቱም አሁን ለምሳሌ እኛ እየተቀረጸን ነው፣ ካሜራማኖች ባይኖሩ ይሄን መሰለ ጥሩ ነገር አይመጣም። ቱ ዘ ፖይንት ለጉዳዩ ባለቤት ስራውን ስጪ፣ አንቺ ከዛ በኋላ አስተባብሪ፣ ጥሩ ስራ ስጪ። ይሄው ነው።